ሰላም ጤና ይስጥልን ተመልካቾቻችን፣ ሰበር ዜና አለን። የፋኖ ኃይሎች ለተለየ ተልእኮ ሌሊቱን ጀምሮ የደብረ ብርሃን ከተማን መቆጣጠራቸው ተገለጸ። ይህ ዜና እስከ ተጠናቀረበት ጊዜ ድረስ ከተማዋ ከአገዛዙ ሰራዊት ቁጥጥር ውጭ ተደርጋ በፋኖ ኃይል እጅ መግባቷ ታውቋል። ለተለየ ተልእኮ ጥቃት በመክፈት በአገዛዙ ሰራዊት ላይ ኪሳራ በማድረስ የደብረ ብርሃን ከተማን የተቆጣጠረው የፋኖ ኃይል ከብልጽግና አመራሮች የተወሰኑትን በቁጥጥሩ ስር ማድረጉን የደረሰን መረጃ ያመለክታል። ውጊያው እንደተጀመረ አብዛኛው አመራር ወደ አዲስ አበባ መሸሹ የተመለከተ ሲሆን የተያዙና እርምጃ የተወሰደባቸው መኖራቸውን ነው የፋኖ አመራር አባል ለአንከር ሚዲያ የገለጹት። ተልእኮው እንደተፈጸመ ከተማዋን ለቆ የመውጣት ሁኔታ ሊኖር እንደሚችልም አመራር አባሉ ገልጸዋል። አዎ በእኛ እጅ ነው ያለችው። ጥሩ የሆነ እንቅስቃሴ ነው ያለ። ጠላት ዙሪያውን የአማራ ፋኖ አንድነት በሸዋን ጥቃት ለማድረስ ሙከራ እያደረገ ባለበት ሰዓት እኛ ሰብረን ደብረ ብርሃን ገብተናል። እኔም ያለሁት አሁን እዛው በቦርኖስና ሰማይ ህንጻ አካባቢ ነው። ቆንጆ የሆነ እንቅስቃሴ አለ። እንዴት ነበረ ከተማው ለመያዝ የቻላችሁት? ያው የመከላከል እንቅስቃሴ አድርጎ ነበረ። ነገር ግን በዛ አካባቢ እንቅስቃሴ እያደረገ ያለው የመብረቁ ብርጌድ በደሳለኝ ሲያስብ ሸዋ የሚመራው መብረቁ ብርጌድ እዛ አካባቢ ከፍተኛ እንቅስቃሴ እያደረገ ነው። ለዛም የተለያዩ ቦታዎች ላይ በስፋት እያስገባ በማህበረሰቡ ላይ ከፍተኛ ጫና ለማሳደርና እንደገና የስርዓቱን መዋቅር ለመዘርጋት እንቅስቃሴ እያደረገ ያለበት ሁኔታ ነበር ያለ። ነገር ግን እንደማይሳካለት ትልቁ ማሳያ የዞን ዋና ከተማ የሆነችውን ደብረ ብርሃንን ከሌሊት ጀምረን ተቆጣጠረን እስካሁን ሰዓት ድረስ በእኛ ቁጥጥር ስር ነው ያለች። አስፈላጊ ከሆነ ሙሉ በሙሉ ተቆጣጠረን መክረም እንችላለን። ነገር ግን በአካባቢው ወይም በከተማው ማህበረሰብ ላይ የሚያመጣው አሉታዊ ተጽዕኖ ስላለ ለከተማው ማህበረሰብ ስንል ለቀን ልንወጣ እንችላለን። ነገር ግን ለቀን ወጥተን እዛው በዙሪያውና ውስጥ ላይ ነው የምንሆነው። ግን ደግሞ የአካባቢው ማህበረሰብ አላስፈላጊ የሆነ ያው እንግዲህ የስርዓት በምንም አይነት ርህራሄ የለውም። በከባድ መሳሪያ ቤቶችን፣ ንጹሃኖችን ይደበድባል። እሱን ታሳቢ በማድረግ ምናልባት እዛው አካባቢ ከበድ እንቀመጥ እንችላለን። የተለየ ዘመቻ ኖሮ ነው የምትገቡት ማለት ነው? እንግዲህ በተልእኮ ገብታችሁ የምትፈልጉትን ፈጽማችሁ ለመውጣት ነው አሁን በቁጥጥር ስር ያስገባችኋት ከተማዋን? የራሳችን የሆነ እቅድ አለን። እሱ በሰጠን አጀንዳ ላይ ሳይሆን እኛ አጀንዳ ልንሰጠው እንችላለን። እንግዲህ ይህ ስርዓት አጀንዳ ሊሰጠን አይችልም። እኛ ግን በፈለግነው ሰዓትና በፈለግነው ቀን አጀንዳ ልንሰጠው እንችላለን። የምንፈልገው ነገር አለ። እዛ አካባቢ ላይ የስርዓቱ ከፍተኛ ቀንቃኞች አሉ። እነሱን እናስወግዳለን። ነገም ቢሆን በዛው ልክ ነው የሚቀጥል። የትም ቢሆን የዚህ ስርዓት አገልጋይ የትም ጉድጓድ ቢገባ አያመልጠንም። በዚህ ልክ ነው የምንንቀሳቀሰው። አሁን የመንግስት ኃይሎች በደብረ ብርሃን አካባቢ የሉም ማለት ነው? በዚህ ዙሪያ ያላችሁ መረጃ ምንድን ነው? ጥሽም ጥግቡ አይታወቅም። በዚህ ሰዓት ምንም አይነት እንቅስቃሴ የለም። ከወትሮው በተለየ ሁኔታ ሁሉም ማህበረሰብ በቤቱ ክትትል ላይ ያለበት ሁኔታ ነው ያለ። የስርዓቱ አገልጋይም እጃችን የገባው ገብቷል። እጃችን ያልገባውን ነገ ጉሮሮውን እንይዘዋለን። የትም አያመልጠንም። ምናልባት ያው ወደ መደበቂያ ወደ ሆነችው ወደ አዲስ አበባ ሊደበቅ ይችላል። እዛም ቢገባ አያመልጠንም። በቅርብ ቀን ወደዛ ስለምናመራ እዛም ቢገባ አያመልጠንም። የዚህ ወሮ በላ ስርዓት አገልጋይ ማንኛውም አካል የትም ቢሄድ ከኛ ሊያመልጥ እንደማይችል መልእክት ማስተላለፍ ፈልጋለሁ። ያው እንግዲህ ስንጀምር የተጠቆምንበት ቦታና በመረጃ ደረጃ ያሉበት ቦታ ተጠቆምንበት እንቅስቃሴ አድርገን ነበር። ያገኘናቸውም አሉ፣ በቁጥጥራችን ስር አሉ፣ ያስወገድነውም አለ። ከዛ በዘለለ ግን አድራሻቸውን ያጠፉም በርካቶች አሉ። በዚህ ልክ በቀጣይ እንንቀሳቀሳለን። አሁን ለአካባቢው ማህበረሰብ ደህንነት ስንል ምናልባት ለቀን ልንወጣ እንችላለን። ግን ደግሞ በፈለግነው ሰዓትና በፈለግነው ቀን መልሰን እንይዘዋለን። ማንም ቢሆን ማንም ኃይል ከተማ ውስጥ ገብተን ከመቀመጥ ሊያግደን የሚችል አንዳችም ኃይል እንደሌለ በዚሁ መልእክት ማስተላለፍ ፈልጋለሁ። ሌሎች አካባቢዎች እዛ ሰሜን ሸዋ ያለው ወታደራዊ እንቅስቃሴ ያለ ከዚህ አንጻር ሌሎች የተቆጣጠራችሁት አካባቢም እንዳለ እየሰማው ነው። ምናልባት ስለዚህ የሚነግሩኝ ነገር ካለ አሉ። እነሱን ደግሞ በቀጣይ መመለስባቸው ይሆናል። መሳይ አሁን በተለያዩ ቦታዎች ላይ አውደ ግንባሮች አሉ። እነሱን በቀጣይ ድጋሚ መመለስባቸው ይሆናል።